አለባችሁ ሊሆን ይችላል። አንድ ሁለት ቀን ገላችሁን ሳታጠቡት ሊሆን ይችላል። ልብስ ሻክሯችሁ ሊሆን ይችላል። ነፍሳት ነክሷችሁ ሊሆን ይችላል። ሰውነታችሁ ማሳከክ ይጀምራችሁ ስታኳቸው ደጋግሞ ስታኳቸው እዚህ ላይ ምስሉ ላይ የምታዩትን አይነት ነገር ቁስል ይወጣል። ይህን ቁስል ለተለምዶ ሰዎች ጭርት ይባላል። ጭርት ይሉታል። ይሄ ግን ጭርት አይደለም። ላይከን ሲምፕሌክስ ክሮኒከስ ይባላል። ዛሬ ስለሱ አወራችኋለሁ። ዶክተር አደራጀው ብርሃን እባላለሁ። ቆዳና አባላዘር ስፔሻሊስት ሐኪም ነኝ። ላይከን ሲምፕሌክስ ክሮኒከስ ወይም ሰዎች በተለምዶ ጭርት የሚሉት ያው ጭርት ፈንገስ ለማለት ነው፣ ግን በተለምዶ ጭርት ይሉታል ሰዎች እና ላይከን ሲምፕሌክስ ክሮኒከስ የሚመጣው ቆዳችን በማንኛውም ምክንያት ካከክ ነው እከኩኝ የማለት ስሜት ነው የሚፈጥረው። የዛኔ ደጋግመን ስናከው ደግሞ ቆዳው ራሱን ለመከላከል ይህን የምታዩትን ከፍ ያለ ፍርፍር የሚል ትልቅ ቁስል ይወጣል ማለት ነው። በተለይ ኮመን ሊመጣባቸው አንገት፣ ብልትና እግር ላይ ናቸው፣ ቁርጭምጭሚት ላይ ናቸው። ይህን ለዚህ ህክምናው የሚቀባ መድኃኒቶች ወይም ቶፒካል ስቴሮይዶች የምንላቸው ሜዲኬሽኖች አሉ። እሱን ሰጠን ይሄ እካከኝና ማከኩን ሳይክል ያንን ነገር ወይም ኢች ክራይስ ሳይክል የሚባለው ነገር ማቋረጥ ነው። ደግመን ካከክነው ይመጣል። ማድረግ ያለብን ድጋሚ እንዳይመለስ ሲያልበን መታጠብ ወይም የማሳከክ ስሜት ሲሰማን ማለስለሻዎችን መጠቀም ነው ማለት ነው። ድጋሚ ካከክነው ግን በማንኛውም ምክንያት አሁንም ይመለሳል ማለት ነው። ይህን ይመስላል። ማንኛውም የቆዳ የፀጉር የጥፍር ችግር ካለ እኛ ዶክተር ፌይሰል ክሊኒክ የቆዳ ክሊኒክ መጥተው ሙሉ ህክምና ምክር ማግኘት ይችላሉ። አመሰግናለሁ።